እግዚአብሔር በህይወት ትልቅ ነገር ሊያደርግ ሲል የሚሰጥ 7 ምልክቶች። ይህንን ሳታውቅ እንዳትሞት። ይህ ቪዲዮ በአጋጣሚ የከፈታችሁ እንዳይመስላችሁ። ዛሬ እግዚአብሔር እናንተን ሊያናግር ፈልጓል። በህይወታችሁ ውስጥ ነገሮች ሁሉ የተዘበራረቁ፣ ግራ የገባችሁ ወይም ደግሞ ጸሎቴ ለምን አልተመለሰም ብላችሁ የምትጨነቁበት ጊዜ አለ። እንግዲያውስ ዛሬ የምነግራችሁ እነዚህ 7 ምልክቶች እግዚአብሔር በህይወታችሁ ላይ ትልቅና አስደንጋጭ በረከት ሊያመጣ ሲል የሚሰጣችሁ ምልክቶች ናቸው። እስከ መጨረሻው ድረስ በጥሞና እንድትከታተሉ በአክብሮት እጠይቃችኋለሁ። ምክንያቱም እያንዳንዱ 7ቱ ነጥቦች ውስጥ የህይወታችሁ መልስ አለና። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ቻናሌን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ አድርጉ። ላይክ አረጋችሁ ዝግጁ ከሆናችሁ ወደ መጀመሪያው ነጥብ እንለፍ። የመጀመሪያው ምልክት ከባድ ፈተናና ብቸኝነት ነው። ብዙ ጊዜ እግዚአብሔር ትልቅ በር ሊከፍትላችሁ ሲል መጀመሪያ ወደ በረሃ ይወስዳችኋል። በዙሪያችሁ የነበሩ ሰዎች ሁሉ ሲርቋችሁ፣ የሚረዳችሁ ሲጠፋ እና ብቻችሁን እንደሆናችሁ ሲሰማችሁ፣ ያኔ እግዚአብሔር በህይወታችሁ ላይ ብቻውን ሊሰራ እየተዘጋጀ ነው። መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 23 ቁጥር 4 ላይ እንዲህ ይላል፣ በሞት ጥላ መካከል እንኳ ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝ እነርሱ ያጽናኑኛል ይለናል። ይህ ማለት ምን ማለት መሰላችሁ? ሸለቆ ውስጥ የገባችሁት ልትጠፉ ሳይሆን የእግዚአብሔርን እጅ በጥልቀት እንድታዩ ነው። ፈተናው ሲበዛ በረከቱ ሊመጣ መቃረቡን እወቁ። ወርቅ የሚነጻው በእሳት ውስጥ አልፎ ነው። አሁን ያለበት የህይወት እሳት አንተን ለማቃጠል ሳይሆን ባንተ ውስጥ ያለውን ድንቅ ማንነት አውጥቶ ለዓለም ለማሳየት ነው። ሁለተኛው ምልክት በሁከት መካከል የሚሰማችሁ አስደናቂ የውስጥ ሰላም ነው። በዙሪያችሁ ያለው ነገር ሁሉ ሲፈርስ፣ የገንዘብ ችግር ሲገጥማችሁ፣ ሰዎች ሲያሟችሁ፣ ነገር ግን በልባችሁ ውስጥ ሁሉም ነገር መልካም ይሆናል የሚል ድንቅ ሰላም ይሰማችኋል። ይህ ሰላም ከሰው አእምሮ በላይ የሆነው የእግዚአብሔር ሰላም ነው። መጽሐፍ ቅዱስ በፊልጵስዩስ መልእክት ምዕራፍ 4 ቁጥር 7 ላይ እንዲህ ብሎ ይናገራል፣ አእምሮውን ሁሉ የሚያልፍ እግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይለናል። ይህ ሰላም ሲሰማችሁ እግዚአብሔር ከጀርባ ሆኖ ጉዳያችሁን እየሰራ መሆኑን ተረዱ። ማዕበሉን ጸጥ በል ዝም በል የሚለው ጌታ በታንኳችሁ ውስጥ አለ። ስለዚህ አትፍሩ። ሶስተኛው ምልክት የድሮ በሮች መዘጋት ነው። አንዳንድ ጊዜ የፈለጋችሁት ስራ ሳይሳካ ሲቀር፣ የምትወዱት ሰው ሲተዋችሁ፣ ወይም ደግሞ የለመዳችሁት በር ድርግም ብሎ ሲዘጋባችሁ ታዝናላችሁ። ነገር ግን እግዚአብሔር ዝቅተኛውን በር የዘጋው ከፍ ያለውንና የሚበልጠውን በር ሊከፍትላችሁ ስለፈለገ ነው። እግዚአብሔር ለኛ ያለው እቅድ ሁልጊዜም ሰላም እንጂ ክፉ አይደለም። መጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 3 ቁጥር 8 ላይ እንዲህ ብሎ ይናገራል፣ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንምም ሊዘጋው አይችልም ይለናል። ሰው የዘጋውን በር እግዚአብሔር ሲከፍተው ማንም ሊዘጋው አይችልም። አሁን የጠፋባችሁ ነገር ካለ አትዘኑ፣ ምክንያቱም እግዚአብሔር የተሻለ ነገር በእጁ ይዟል። አራተኛው ምልክት የጸሎት ህይወታችሁ ጥንካሬ ነው። ከዚህ በፊት ለ5 ደቂቃ መጸለይ የሚከብዳችሁ ሰዎች አሁን ግን ለሰዓታት መጸለይ ስትጀምሩ፣ ስለ ሌሎች ሰዎች መጸለይ ስትጀምሩና በጸሎታችሁ ውስጥ የእግዚአብሔርን መገኘት በግልጽ ስትረዱ፣ ይህ ትልቅ ምልክት ነው። መጽሐፍ ቅዱስ በትንቢተ ኤርምያስ ምዕራፍ 29 ቁጥር 12 ላይ እንዲህ ይላል፣ እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ ይለናል። እግዚአብሔር ሊመልስላችሁ ሲል እንድትጸልዩ ያደርጋችኋል። ጸሎት የበረከታችሁ መክፈቻ ቁልፍ ነው። በጸሎት ውስጥ ስትበረቱ ታላቅ መንፈሳዊ ድል በደጃፋችሁ ላይ እንዳለ ወቁ። አምስተኛው ምልክት በሰዎች መናቅና መተው ነው። ዮሴፍ በወንድሞቹ ተናቀ፣ ተሸጠ፣ ወደ ወህኒ ተጣለ። ነገር ግን ያ መናቅ የግብጽ ጠቅላይ ሚኒስቴር ወደ መሆን አደረሰው። ዳዊት በቤተሰቦቹ ተረስቶ በረሃ በግ ይጠብቅ ነበር። ነገር ግን የእስራኤል ንጉሥ ሆነ። ሰዎች ሲንቋችሁ፣ እግዚአብሔር ግን ሊቀባችሁ እየተዘጋጀ ነው። መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 27 ቁጥር 10 ላይ እንዲህ ብሎ ይናገራል፣
አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ ይለናል። ሰው ቢተውህ አይዞህ፣ ሰማያዊ አባትህ በጭራሽ አይተውህም። በአንተ ላይ የሚስቁ ሰዎች ነገ በአንተ ሕይወት የእግዚአብሔርን ክብር አይተው ያፍራሉ። ስድስተኛው ምልክት የእግዚአብሔርን ቃል የመራብ ስሜት ነው። በቀን ውስጥ መጽሐፍ ቅዱስን ሳታነቡ መዋል ሲከብዳችሁ፣ ቃሉን ስትሰሙ ልባችሁ ሲነካ እና እውነትን ፍለጋ ስትራቡ፣ ይህ ሕይወታችሁ በመንፈሳዊ እየታደሰ መሆኑን ያሳያል። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 5 ቁጥር 6 ላይ እንዲህ ይላል፣ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ይለናል። ይህ መንፈሳዊ ረሃብ የእግዚአብሔር ቅዱስ መንፈስ ባንተ ውስጥ በኃይል እየሰራ ለመሆኑ ማስረጃ ነው። ስለዚህም የእግዚአብሔር ቃል ረሃብ በውስጥ ሲሰማ ሕይወትህ በበረከት ሊሞላ እንደተቃረበ ልብ በል። ሰባተኛውና የመጨረሻው ምልክት በልባችሁ ውስጥ የሚሰማችሁ ትልቅ የተስፋ ስሜት ነው። ምንም እንኳን በአይን የሚታይ ነገር ባይኖርም በውስጣችሁ ግን ነገ ያምራል፣ እግዚአብሔር ትልቅ ነገር ያደርጋል የሚል የማይናወጥ እምነትና ተስፋ ይኖራችኋል። ይህ እምነት የነገሮች ሁሉ መጀመሪያ ነው። መጽሐፍ ቅዱስ በኤፌሶን መልእክት ምዕራፍ 3 ቁጥር 20 ላይ እንዲህ ብሎ ይናገራል። እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ይለናል። አዎ እግዚአብሔር ከምታስቡትና ከምትለምኑት በላይ ሊያደርግላችሁ ይችላል። ይህ ተስፋ በልባችሁ ካለ ተዘጋጁ። የእግዚአብሔር ድንቅ ሥራ በሕይወታችሁ ሊገለጥ ነው። ውድ ወንድሞቼና እህቶቼ ዛሬ እነዚህን 7 ምልክቶች አይተናል። በሕይወታችሁ የትኛውን ምልክት እያያችሁ ነው? በኮሜንት ላይ ጻፉልኝ። እንግዲህ ቤተሰቦች የዛሬ ቪዲዮ የተከታተላችሁትን ይመስል ነበር። የዛሬ ቪዲዮ እንደጠቀማችሁ ብዙ ነገር እንደተማራችሁበት አልጠራጠርም። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ቪዲዮ ለብዙ ሰዎች እንዲደርስም ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ መጻፍ እንዳትረሱ።